ሰላም ውድ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ነው ያለው ማለት ነው። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ድንች ቺፕስ ነው ላሳያችሁ የመጣሁት። እንዴ ድንች እንደዚህ ሆነ እንዳትሉኝ፣ የተቀቀለ ድንች ቺፕስ ነው ላሳያችሁ የመጣሁት ማለት ነው። ድንቹን ቀቅዬ በደንብ ላም እስኪ ድረስ ቀቅዬው እንትን ድፍጥጥ አድርጌዋለሁ ትንሽ እና ከላይ ያደረኩት ጫው ነው። እንግዲህ ዛሬ የተቀቀለ ድንች እንዴት በቺፕስ እንደሚሰራ አሳያችኋለሁ ማለት ነው። አሁን እዚህ ላይ ቅመምና ጫው ጨምሬ የበቆሎ ዱቄት ኮርን ፍሎር ማለት ነው እሱን ጨምሬ ደግሞ አብኩቼው ተመልሼ እመለሳለሁ ማለት ነው። እንግዲህ ቤተሰቦቼ እንደምታዩት እንደዚህ ሆኗል ማለት ነው። መዳመጫ ላይ ላስቲክ አድርጌ እንዳይዝብኝ መዳመጫ ላይ ላስቲክ አድርጌ እንደዚህ አድርጌዋለሁ ማለት ነው። ይሄኛው ነው ቅመም የተጠቀምኩለት ናጫው ይሄኛው ላስቲክ አለ። ስለዚህ እንደዚህ ከላይ ደረበውና በእጄን ያቦካሁትኝ። ምክንያቱም እጃችሁን ታጥባችሁ በእጃችሁ በደንብ ማሸት ያስፈልጋል። ምክንያቱም ድንች ስለሆነ ያሉትን ፍሬዎች በደንብ ለማሸት እንዲመቻቸው። ምክንያቱም በማንኪያ ከሆነ አይሆንም። ምክንያቱም ማንኪያ እንደ እንቁላል ላላሉ ነገራቶች ነው እንጂ ለእንደዚህ አይነት ነገር ስለማይሆን እጃችሁን ታጥባችሁ በእጃችሁ ነው የምታቦኩት። እና እንደዚህ አድርጌዋለሁ። ከላይ ላስቲክ ደርቤበታለሁ። ንጹህ ላስቲክ ነው። ልዳምጣውና ደግሞ እንዴት እንደሚሆን አሳያችኋለሁ ማለት ነው። እንግዲህ ቤተሰቦቼ ይሄን ይመስላል ማለት ነው። ዳምጬው ቆርጫለሁ። እንግዲህ በአራት ማዕዘን በቢላ እናንተ በፈለጋችሁት ወይ ከፈለጋችሁ እንደ ዶናት በኩባያ ቀርጻችሁ እንደ ዶናት ማድረግ ትችላላችሁ። ከፈለጋችሁ በእጃችሁ ማድበል ብላችሁ ማድረግ ትችላላችሁ። ዘይት አግዬ ደግሞ ጠብሼ ያለውን ሪዛልት አሳያችኋለሁ ማለት ነው። ይሄ ተዳምጦ ያለው ነው። ጠብሼ ደግሞ እንዴት እንደሚሆን አሳያችኋለሁ ማለት ነው። አብራችሁኝ ነው። ይሄው እንግዲህ ቤተሰቦቼ እንደዚህ እንደምታዩት ሆኗል ማለት ነው። ጠብሻለሁ። ትንሽዬ ዘይት ላይ ስትጠብሱት እንደዚህ አሪፍ ቃ ያለ የሆነ ይወጣላችኋል ማለት ነው። ካጠገቡ ካቻፕ አርጋችሁ ከፈለጋችሁ ማዮኒዝ ከፈለጋችሁ በዳቦ ውስጥ አርጋችሁ የሚጣፍጥ የድንች የተቀቀለ ድንች ቺፕስ ይወጣዋል ማለት ነው። ኩሽም የሚል አሪፍ እንደዚህ ቀላ ስላለ አሪፍ ይወጣዋል ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ከወደዳችሁት ላይክ ሼር አድርጋችሁ አበረታቱኝ። እንዲሁም ቪዲዮ እየታየ ስላልሆነ በደንብ ሼር እያደረጋችሁ ለሌሎች ሰዎች እንዲደርስልኝ አድርጉ። ለማበረታታት የሰብስክራይብ ደውሉን ይጫኑ፣ የሰብስክራይብ ሚሊዮን ይጫኑልኝ። ሀሳብ አስተያየታችሁን ለመስጠት ኮሜንታችን ክፍት ነው ማለት ነው። እንግዲህ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ባይ